sagalee guutuu waaqayyo sagalee isa urjiirraa gadhufee jaalala waaqayyootiin qabamee ulfa waaqayyootiif sagadaa ture. Kanaaf qulqullichi kun qulqulluun Daawit yennaa dubbatu faarsaa isaa kanarraa bal'inaan ilaaluu dandeenya. Inni tokkoffaa ilma Isaayyaas jedhamu labsii wangeelaatiin akka hariyoos badee akka ilaalamu sagalee waaqayyootiin qofaa miilla waaqayyoo jala taa'ee akka baratutti dhaamsa laaffatu. Har'a obboleessi keenya kaayyoo itti qabamneef kaayyoo namlasaa sagalee isaa dhaga'uuf walitti nu qabee kaayyoo guddaa qabamaatiin hubannu waaqayyo. Qulqullichi Daawitis kana dubbachuun isa dursaa maal ture? Ismaa'eel ዘይነገር ወይፃን እስማኤል ቃል ምስክር jechuun keessumaa garuu anaaf eebbisi nagakaase galataaf nalaaf ganaa daangummaa isaa sanaan maal godhe jecha waaqayyo sana filatee karaa Yerusaalem karaa bultoo waaqayyo jedhamu samatti jecha waaqayyo labsuu qabe. Innis waaqayyoon isa irra bulee qulqulluun yaarii faarsaa maaramii galata galchuu jalqabee yeroo duraati. Har'as obboleessa keenya gadaamessa kamuu keessatti jira. Kan na filatee wayim kan na waammatee duuka kana kan bu'uu kan danda'an garuu warra waaqayyoon filateedha maatii waammatee. Jimsuun galinde negodugaa jaabbaa dhabduu. ገናንተ ስለመረጥከኝ ኑብኝ ዳግመኛ ባንተ ተወለድኩ። የዳግመኛ መወለዱ እንደ ጽንሳውያን ቃል እግዚአብሔር ስለመረጠው እግዚአብሔር ቸርነቱ በቃሉ ብዛት እንዲኖር መረጠው። ቅዱስ ዳዊት ግን ወረደ ከሳምራዊ ከተባለችው ብላቴናው ዮሴፍ በዛ ስፍራ በቅዱስ ያሬዳዊትን ይመካ ነበር። እሱም ምን ነበረ? ድምፅህን ተናገር ባሮችም ዝም በሉ፣ እኔም በብላቴና አንደበት ድምፅህን ከፍ አድርጌ ላሰማ። ድምፁም በዛን ጊዜ ነጎድጓዳዊ ቃል ስለሆነ ይማርከው ነበር። ዳግመኛ መወለዱን እግዚአብሔር ዘንድ አወቀ። በእምነት በአንተ ተወልጃለሁ፣ በአንተም ምክንያት እግዚአብሔር ስለወደደኝ መዳንን በአንተ አይቻለሁ። ከይስሐቅ ተወልጄ ሲበሬራ በእጅዮ ቀንዴ ወይም ቆመሮጌ ጅነቱ ቀጥሏል። እግዚአብሔርም ቅዱስ ዳዊትን ስለተናገረው ቃል ብቻ ወረደ። ሳምራዊውን ልቤን ከለከፈተው ይሄ ሳምራዊ ንጉሥ የሆነው እንደምን ከብላቴኖች ጋር ይገኛል? የሻዳይ ንጉሥ መሲሁ እግዚአብሔር ስለሆነ እንዴት ከእነዚህ ሰዎች ጋር ተገኛል? እረኞቹም ደነገጡ ይላል። ያ ብላቴና በተቀመጠበት ስፍራ ተነሳና ስለ እግዚአብሔር መመስከር ጀመረ። ዳዊትም ጫንቃን ቆርሶ ለፋብኛ በራኬ ሰገሌ waaqayyo raajii himuudhabe akkamitti daandiin caanqoo kun sagalee waaqayyo dubbataa anis isarra maqaa waaqayyootiin walitti qabamnee sagalee waaqayyo nyaadhuuf dindiitti waa'ee murtaasuu danda'a maatiiwwan waaqayyo miti. Waa'ee murtaasuu danda'a. Garuu qulqullichi Daawit kananiin fudhatame jireenya addunyaatti filatame hunda dhiisee eenyuuf dibalatu waaqayyoodhaan dibalatu osoo gadee jireenya lafaa addunyaa kanarraatti cubbuudhaan bade kiyyoo diinaatiin fudhatama ture. Garuu maal jedhe laphee isaatiin yaa Waaqni jabeessi jabetti kan gosi qofaadha sinala garuu jabetti hin qabne አንተ ብታቴን ጊዜም መራመጃዬን አንተ ብቻ ነህ፣ መንገድህን ግን አሳየኛል። የብላቴና ዝቅ ባለ አንደበት ተነሳና የቅዱሱን ያሬድ ዜማ ይዞ ተከተለው። ልክ አባቶቻችን በዱጋውና በሳታቱ ቀለመ እግዚአብሔርን ሲዘሩ ሰማ። ይሄ የተመጣ ሰዲያዊ ቃል በእኛ ላይ ይነገራል አሉ ሶዶምያውያን። አንተ የመሲሁ በኩር ከሆንክ ይህን
በላቲና ወስደህ ከባህር ጣለዋል። ለምን? ቃሉን ሲናገር ስለሰማ፣ ስለ እግዚአብሔር ሲመሰክር ስለሰማ ያ ሕፃን ሳይፈልግ ከባህር ሊጣል ተገደደ። ገርበር አደረጉ ገሚዘፈን ዳንቻንቆ ሰገለዋ ቀዩ ለብሳቱ ቀይነዋ ቀዩ ለብሳቱ አኩመረቴ ገዳቤ ሱራዳ ከሰት ዋቀዩን ገለቴ ፈታ ሰገለዋ ቀዩ ደጋ ዋን ቤት ሰገሌ ድንጎ ማርያም ዋን ደጋ ቤት ለቁሳረ ተንዱ ጸቤቱ ሰገለዋ ቀዩ ቆማራ ተናፈንሽ ያኔ ማልበረኒ ዳንቱን ረጋዋ ቀዩ ዱበቻ አንግሩ ረጋ ቁልቁሉን ያለ ሙቴ ሲቤ ሰሩ ዱበቻ አንግሩ ብሻት ታደር በተሙዘን ዳንቱስ ምስጭና ካንተው ደጨበቁ በሳል ጋፈተ ደርሳያ ፈርሲ ጀሰድስ ገሪጎ ይሰጋፈት ከንኪዮ ከዘን ተመረም ዳንዳ ተመን ገሩት ለተመንታነ ብሻት ካለ ይችላል ሱዳን ዋቁመት ገረገሌ ሰገሌ ሳዋቃት ከኑቀል ማልጀሌ ሙሳ ሰውን ጀቸሙሳን ጀቸነጋ ምን ዋቀዩ ሳንጋ ፈትበር ዋቀዩ ሲሰደኝ ይለቴ ማለት ጀለገለዩ ይለቴ ጉሬ የዳሜ ሳዳኔ ሰጥዋን ይለቴ ጅሩ ጉረሳ ከሳት ይበሜ ያን ጊዜ በሙሴ መሰልቆት ወለዳ አይሞል እግዚአብሔር እስማ አብደ ነገ ይሳወቀው አሁን ብቻ ለሚሰሙ ለማይሳናቸው ነገር ባንተ ይሰግዳሉ። አምልኮትም በአንተ ዘንድ ይሆናሉ። እንዳዘዙም በእግዚአብሔር ዘንድ የወላቴና ሰው ይህና እናንተ ታዲያ የሆነ መከራ ቢመጣብን ወደ ማንም እናለቅስ? ወደ ማን እንባሰው? ዝምንስት ወደ ማን አቤት የምንለው? ያበላቴና ግን ፈጣሪ ስለመረጠው ቀናለም የነበረውን ጌታ ሲሰብክ ስላዩ እዛ ባህር ጣል 3 ቀን ቀሮት። እነዚህ 3 ጥቂቱን ቀን በምክረ ንስሐ ወደ እግዚአብሔር ተመልሷል። በአባቱ ምክረ ንስሐ ተመግቧል። ምስጢረ ሥጋዌ፣ ምስጢረ ሥላሴ፣ ምስጢረ ጥምቀት የሚባሉት ምስጢራት ያውቃል። ድነቱንም ስለሚያምን በቃ ፈጣሪ ሆይ አንተ የኔን ማረፍ ከፈለክ አሳልፈህ ትሰጠኛለህ። እኔስ ነው ሶታሌ ማለት ነው በባሲቴ ማለበል እነገሩ አቀጥዋና ማለት ለደበስ ማለበል ናከንዴ ዋቀዮስ ገላ በሰሳሪ ገደ ፈሪሳዊ ተሰና አርቀምታ የማይረድ ዩሱፍ ደመን አርቂሳሊ ነው ለምስጋና ለአምላካችን ይህን የሥራ የአገራቴን አበጋዘና ላይ ወጣና ታዲዮስ ተራራ የተባለችው በብላቴኖች አንደበት ከሕፃናት ጋር ሲያመሰግናቸው እግዚአብሔር ከፍ ያለ መንበር ሰጠው። ዳግመኛ ከእግዚአብሔር መወለዱን አየ። በእግዚአብሔር ጽንሰ ልደቱን ካየ በኋላ ያ የሞት ባርነቱን ስላለፈ ቃሉን ብቻ መስማት ዳግመኛ ሁሉም ቃሉን በመስማት ናፍቋል። ለብሲ ወንጌል ዋቀዩ ረቄቶቹ ፊያዴት ሊዶ በቴላ ከብሻን ሻሪች ምትደርበ ቤሱን ጋሩ አባቴ ተመሁደት እነሰበት በዚህ ሙቃቤ ዘመናት ይወርዋቸው ዋቀዩን ራጆች እንደራዎቹ ገንደንደው በሩ ሳሪስ ተገዚዙ ፍርሻውያን የሮዘነቲ መጣሳኒ ቀበተኒ የጎ ቦራ ነጋቸነ ቀበተኒ ከቤተ ሳዲ ወሲረው ጎዳነ ከኑደ ከነርገንዳ እነሱን ረጋዋ ቀዩ አልባአቶቴ ሰገሌዋ ቀዩ አልለባቶቴ ከናፍ አነስ ነፈይዙና ኩያን ፈይናኬ የዝረኝ የማዳን ቀን እርሱ ማዳን እኛ ላይ አደርጋል። በዚህም ጊዜ ምክረ ንስሐ ያልተመለሱ አይዛቦች ነበሩ ይሰማሉ። ይህ ሕፃን ሄደና እናንተ ሳታውቁ የምታገረሙ በልባችሁ ይዛችሁ የምትጓዙ የመሲሁን መምጫ አታውቁምና ራሳችሁን ለመረዳን አስመርምሩ አላቸው። ከዛ እርስ በርሳችሁ መጉረምረም ጀመሩ። እንዴት ትንሽ እንዴት ቃለ እግዚአብሔር ያንቻል